ቻይና የዓለምን ኢኮኖሚ እየመራች ቢሆንም ብሯ ግን አሁንም ከዶላር በታች ነው። ለምን ለሚለው ጥያቄ የቻይና ገንዘብ የአሜሪካንን ዶላር ተክቶ የዓለም ቀዳሚ መገበያያ እንዳይሆን ያገዱት ምክንያቶች ዘርፈ ብዙ ናቸው። የዘርፉ ምሁራንና የኢኮኖሚ ባለሙያዎች ዋና ዋና የሚሏቸውን ነጥቦች በሚከተለው መልኩ ማጠቃለል ይቻላል። የቻይና መንግስት በገንዘቡ ላይ ጥብቅ ቁጥጥር ስላለው የአሜሪካ ዶላር በዓለም አቀፍ ገበያ ተፈላጊ ሆኖ በነፃነት ስለሚንቀሳቀስ ነው። ቻይና ግን የገንዘቧን ዋጋ ኤክስቼንጅ ሬት በገበያ ፍላጎት ብቻ እንዲወሰን አትፈቅድም። ቻይና ከፍተኛ መጠን ያለው ገንዘብ ከሀገር እንዳይወጣ ጥብቅ ቁጥጥር ታደርጋለች። ይህ ደግሞ ትልልቅ ኩባንያዎችና ባለሀብቶች በዩዋን ላይ ሙሉ እምነት እንዳይኖራቸው ያደርጋል። የዋጋ ተመን ስላላት የቻይና ማዕከላዊ ባንክ የውጭ ንግዷን ለማሳደግ ሲል የዩዋን ዋጋ ሆን ብሎ ዝቅ እንዲል የማድረግ ዝንባሌም አለው። ሌላው የዶላር የቆየ የበላይነት ከሁለተኛው የዓለም ጦርነት በኋላ የዓለም መጠባበቂያ ገንዘብ ሪዘርቭ ከረንሲ ሆኖ ቆይቷል። አብዛኛው የዓለም ዘይት፣ ወርቅ፣ ሌሎች ምርቶች የሚገበያዩት በዶላር ነው። ዓለም አቀፍ ባንኮችና ሀገራት አሁንም ቢሆን ከፍተኛ መጠባበቂያ ገንዘባቸውን የሚያስቀምጡት በዶላር ስለሆነ ይህንን ልምድ በአጭር ጊዜ ውስጥ መቀየር ከባድ ነው። ምሁራን እንደሚሉት አንድ ገንዘብ የዓለም መተማመኛ እንዲሆን ከበስተጀርባ ያለው የፖለቲካና የሕግ ስርዓት ግልጽ መሆን አለበት። አሜሪካ የፋይናንስ ገበያ ግልጽና በሕግ የተደገፈ ነው ተብሎ ይታመናል። ቻይና ግን የፖለቲካ ውሳኔዎችን በኢኮኖሚ ላይ ያላቸው ተጽዕኖ ከፍተኛ በመሆኑ ባለሀብቶች ነገ ምን ሊፈጠር ይችላል የሚል ስጋት ይደርስባቸዋል። አንድ ገንዘብ በዓለም ላይ በስፋት እንዲሰራጭ የዚያች ሀገር የቦንድና የካፒታል ገበያ ለማንኛውም የውጭ ሀገር ሰው ክፍት መሆን አለበት። በቻይና ገበያ አሁንም ቢሆን ለውጭ ባለሀብቶች የተወሰኑ ገደቦች አሉት። ብዙ የኢኮኖሚ ምሁራን እንደሚስማሙበት የቻይና ዩዋን ዶላርን እንዲተካ ከፈለገች የሚከተሉትን እርምጃዎች መውሰድ ይኖርባታል። የካፒታል ቁጥጥሩን ማንሳት፣ ገንዘቡ በነፃነት እንዲዘዋወር መፍቀድና የፋይናንስ ስርዓቷን ማዘመን፣ ባንኮች፣ ኩባንያዎች አስተዳደርና ግልጽነት እንዲኖረው ማድረግ፣ የመንግስት ጣልቃ ገብነትን መቀነስ፣ የገንዘብ ዋጋ በገበያ ወይንም በሕግ ሰፕላይ ኤንድ ዲማንድ እንዲወሰን መተው ይጠቃልላሉ። በአጠቃላይ ቻይና አሁን በኢኮኖሚ የበላይነትን ለማግኘት ጥረት እያደረገች ቢሆንም የዶላር የበላይነት በኢኮኖሚው ጥንካሬ ብቻ ሳይሆን በፖለቲካዊ መረጋጋትና በስርዓት ግልጸኝነት ላይ የተመሰረተ በመሆኑ ዩዋን ዶላርን ለመድረስ ገና ብዙ ይቀራታል ተብሎም ይታመናል።